ትናፍቀኛለህ። ሰላሜን በልሃ ደስታዬን በልሃ ኩራቴን በልሃ እምነቴን በልሃ ሕይወቴን በልሃ ነይ ትላለህ። እስኪ ጌታ ቀውቆ ጋይስ አሁን ልክስ ነይ ይላል። አሮቄ ነው መብቴ መጽሐፌን እንጨርስ ጋይዝ። መጽሐፍ ልለቅ ነው፣ ጠብቁሽ። ጨርሼዋለሁ መጽሐፌን። መጽሐፍ ትንሽ ጻፍ ላደርግ ነው። ጃኒ ደግሞ ከእናንተ ጋር ትዝናናለች፣ ከዛ ወደ እኔ ትመጣለች። ተፋቱልኝ እባካችሁ። መቼ ይለቀቃል? መቼ ይጠብቁ? በጣም በቅርብ ወይ ነገ ምናምን፣ ነገ ከነገ ወዲያ አናውንስመንት ይኖራል። ጠብቁ። እግዚአብሔር ሰምታችኋላ። መጽሐፍ አድናኝ መጽሐፍ እንትን ነው ሊያትም ነው ሊያሳትም ነው። እጇ ግን አያምርም? በጣም ነው የሚያምረው። በተለይ ይሄኛል። አዎ ቴንክ ዩ ያባት እሺ ከሽ እንደዚህ አቅበጣኝ እንግዲህ ግልምጭት ተው በቃ ባይ ወዳለው እኔ ወዳለው ትናፍቀኛለህ። ሚስ ዩ ኦሬዲ ቻው ይገባጠቀም እንዴ? አይ ዛሬ ይቅር ለተስጃት እሺ ቻርጀር ይላልማ አለው በቃ ፉል ነው። ስለዚህ ቆያል ለምሳሌ እኔ እስክወጣ ይቆያል። እሺ የእርግብ ሽውሹ የእርግብ አባቱ ነው ካሜራ ጋር እንዴት ነው? ኦኬ ሶ አስቸገረኝ ልጅ ኮላይ አላስጋራ ሰባያለሁ እስኪ እዚህ ጋር ጥረጊው። አንገትሽ ላይ የሆነ ነገር አለ ጃይ። ከታች አይ ትንሽ ዝቅ ከታች አንገት አለ። አይ ከአንገትሽ ታች የሆነ ጥቁር ነገር ልብስሽ ላይ የሆነ ነገር ነው። የቱ ጋር? ከአንገትሽ ዝቅ ብሎ ፀጉርሽ ላይ በተን አድርጊው እስኪ ወደ ኋላ ትንሽ። አይ እሱ ጋር አንተ ስነ ስርዓት አትይዝም። ማን ነው? አትተኝም። ኤርሚ ይባላል። ለምንድን ነው የማይታየው? ጋይስ እንትን ነኝ ጋይስ አንድ ለብቷል። እንዴት ተብርብኛለሽ? እዚህ ጋር ልጅ ተያዘልኝ። ጋይስ አንድ ለብ ኳታ ለምን ነው የማይታየው? ንግማዬ እናት ጋይስ የልብ ቅርጽ ይወካል። እኔ ላይቭ ያስገባኝ አይደለም ከኔ ጋር ሁኝ እያሰነፈኝ ነው። እሱ ነው ባይዘው የማያስገባኝ ላይቭ። ጋይስ እናንተ ንገሩልኝ፣ ተባበሩልኝ። ለምንድን ነው ካይ ወጥቼ ጃይ ዱቡጥ ተለበልና ለላክልሽ ድጋሚ አንዴ። እሺ እኔ አባት ራቺ በቃራቺ ጋይስ ካም እንደወጣ ጋይስ ሌትስ ጎ ፋሚሊ ጋይስ አላሰረኝ እያለ ነው ላይቭ ጋይስ ደብል ታፕ እያደረጋችሁ ሁላችሁ ጋይስ ሁለት ዶናል ጋይስ ደብል ታፕ እያደረጋችሁ ሁለት ዶናል። እጇ ግን አያምርም? በጣም ነው የሚያምረው። በተለይ ይሄኛል። አዎ ቴንክ ዩ ያባት እሺ ከሽ እንደዚህ አቅበጣኝ እንግዲህ ግልምጭት ተው በቃ ባይ ወዳለው እኔ ወዳለው ትናፍቀኛለህ። ሚስ ዩ ኦሬዲ ቻው ይገባጠቀም እንዴ? አይ ዛሬ ይቅር
ልትወስጃት። ጋይስ አሁን ጌም እጫወታለሁ። ጊዜ ታፕ ታፕ እያደረጋችሁ ናቲ ሰርፕራይዝ ሆነባ። አለን እንዴት ነህ? መልካም ደህና ነህ? አለን እንዴት ነህ? አለሁ ደህና ነኝ። ዛሬ በጣም ኮርቼ ባሃለሁ። ልንገርህ ያደረከው ነገር ማንም ሰው የማያደርገው። ዛሬ አድናቆት በዛብኝ። አሁን እዚህ ጋር ኮሜንት ላይ ስድብ በስድብ ነው፣ ቪዲዮዎች ላይ ስድብ በስድብ ነው። እነሱ ስማ ልንገርህ፣ እነሱ ቁጭ ብለው ግን አሁን ዳኒ ምናምን ፎንቴን ምናምን ገብተው እንዳንተ አፕሪሼት አደረጉኝ። ስማ ቁጭ ብለው ይሰድባሉ። ተሳዳቢ ሁሌም ተሳዳቢ ነው። መንቀሳቀስ የማይችል ሁሌም ተራቢ ነው። ልንገርህ አንተ መንቀሳቀስ የምችል ሰው ነህ። ትልቅ ትዕድልት ያለ ሰው ነህ። የመተግበር ትዕድልት ያለ ሰው ነህ። ትተገብራለህ። ገባ? ለዓላማ ለህልመህ ትቆማለህ። ማን ነው እንዳንተ እስኪ ዘሎ የገባው? ማን ነው እስኪ እኔ ከዓለም አንደኛ ፀጉር ቆራጭ ነኝ ብሎ የተናገረው የወከለው እስኪ ራሱ ማን ነው እስኪ ልንገርህ። አሁን ሊስቁብህ ይችላሉ፣ ግን ታየዋለህ የምትደርስበት ደረጃ። ጀግና አኩርተኛል። በጣም የማመሰግነው በቃ እኔ ሞክሬያለሁ። ከመምጣቱ በፊት ቪዲዮዎች ሰርቻለሁ። ሲመጣ ላገኘው እንደምፈልግ ሰርቻለሁ። ሰው ፀጉሩን እንደተሰራ ቃለሁ ከሁለት ቀን በፊት ግን በቃ መሞከርና ልነግረው ፈለግኩ። ምክንያቱም ለፍቻለሁ፣ ቪዲዮዎች ሰርቻለሁ። አሁንም እንዲያየኝ እንዲያውቀኝ ፈለግኩ። ሞከርኩ። እሱ ጋር ሳልደርስ ጋርዶች አስቆሙኝ። ይሄ ነው የተፈጠረው እና እኔ አላፍርበትም። ባይዘወይ ሁሉም ነገር የሚሆነው ለምክንያት እንደሆነ ማወቅ አለብህ ናቲ። አንተ ማወቅ ያለብህ ህልምህንና ዓላማህን እውን አድርገሃል። ዓላማህ ምንድን ነው? የዓለም አንደኛ ፀጉር ቆራጭ መሆንህን አሳውቀሃል። ቃልህን አውጥተሃል። አየህ፣ ቃል እውነታ ነው። ልንገርህ፣ ቃል ማለት እውነታ ነው። እውነታ ደግሞ እንደሚከተል እርግጠኛ ነኝ። ሜይ ቢ ከሳምንት በኋላ ሊሆን ይችላል፣ ከወር በኋላ፣ ከሁለት ወር በኋላ እነዚህ ተራቢዎች የዛኔ ይፈንጩ፣ ችግር የለውም። የዛኔ ግን ጊዜ ሲመጣ ማንም ሰው አንተን ሊያቆምህ አይችልም። ታያለህ። ገናባት እምነትህ ብቻ እውነት ተግባር ላይ አውለው። እንደ ዛሬ አኩርተኛ አታውቅም። ልንገርህ ለአንተ መተህ ማለት ነው ስትገፈተር የዛኔ እኔም ሂዝ ማይ ባርበር ሂዝ ዘ ቤስት ኢን ዘ ወርልድ ምናምን ብዬ ስናገር ገፍትረውኛል። እኔንም አንተንም ብቻ ሳይሆን ገፍትረውኛል። ሲሪየስሊ ለምን እተማመናለሁ? በተግባር አምናለሁ። የሚተገብር ሰው ደግሞ ሁሌም እኔ ያነሳሳኛል የበለጠ ማለት ነው። ስለ ጀግና ነህ አንተ ናቲ። በምን ተአምር ድልን እንዳትሰማቸው ተራቢዎቹ። በጣም ትክክል ነው የሰራው። ትክክል። ቴንክ ዩ ሶ ማች። በጣም የማመሰግነው ስላደረስክልኝ። ስማ ጌም እንጫወት እስኪ። አሁን ዳይ በየም እንኳን አሸንፋለሁ። በየም እንኳን አሸንፋለሁ። ጋይስ ሁለት ጊዜ መሸነፍ አልፈልግም። ስማ ይሄ ካሸነፍኩ ማለት ነው ከፀጉሮች ስድስት ይገባ ማለት ከፀጉሮች አንዷ አወጣና እንደዚህ ቆርጣታለሁ። አንድ ብቻ መርጬ አንድ ጌም ነው የምንጫወተው። አዎ በፀጉርማ አልመጣብህም። ፀጉር እንዴት እንደምትወደው አውቃለሁ። እንትን አደርጋለሁ። የቀጣይ ፀጉር በነፃ ትቆርጠኛለህ። ፀጉር ፕሮሚስ። ሌትስ ጎ ጋይስ ታፕ ኤቭሪባዲ። 4:22 ሰከንድ አለ። አንድ ላፕቶፕ ጌመር ነው አይደለም። አንድ ፀጉር በነፃ መስራት ለኔ ቀላል አይደለም ጋይስ፣ እንደ ቀላል እንዳታዩት። ሌትስ ጎ ኤቭሪባዲ ታፕ ኤቭሪባዲ ታፕ እናሸንፍ እስኪ። ሌትስ ጎ እናሳ 8,000 ደርሻለሁ። እናንተ ያልተናነሰ ሰው አለ፣ 3,000 ምናምን ሰው አለ ከናንተ ጋር። በስመ አብ ወመንፈስ ቅዱስ ናቲ ልነግርህ አልችልም። መሮጥ ጀመርን። ሴኩሪቲ አልነበረንም። እኔና አይሾተም ሮጠን ወደ ፓርኪንግ ገባን። ወደ ፓርኪንግ ልንገባ ስል የሆነች በር ነበረች፣ በዛ ሾልከን ገባን ማለት እንዴት ተአምር እንደነበረ ቅድም። ዛሬ አልገባም። ማታ ነው። አዎ ማታ